ወፎች ጎጆ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት የለው። ቤት ባጣን ጊዜ ክርስቶስን ማሰብ። ሀገር አስጥለው ባሰደዱን ጊዜ ጌታም እኮ ምን ብሎ ነበር ነው? ተሰዶ ነበር። በተራቆትን ጊዜ ብናጣ ጌታም እኮ ራቆቱን ኖሯል ማለት ክርስቶስን እያሰቡ መሮጥ። ክርስቲያንነት ማለት ቴዎሎጂካል ፍቹ ባጭሩ ክርስቶስን መከተል ማለት ነው። ክርስቶስን መከተል ሌላ ፍች የለው። ክርስቶስን መስሎ መኖርና ክርስቶስ ከደረሰበት መድረስ ነው። ይሄ ነው፣ ሌላ ነገር የለም። ክርስቶስን መምሰል ነው ክርስቲያንነት። እና ክርስቶስን እያሰባችሁ ሩጡ። መታረቅ ሲያቅታችሁ ክርስቶስን አስቡት። እስቲ የበደሉትን አያውቁምና ይቅር በላቸው ያለው እሱን አስቡና ይቅር በሉ ነው። እሱን እያሰባችሁ ጽኑ ነው። መታረቅ ሲያቅታችሁ እንደው ለምን ከአይሁድ ግን እንሮጣለን? እኔን ምን ያህል ችሎኛል ማለት አይበቃንም እንዴ? እኛን ምን ያህል ነው የቻለን እግዚአብሔር? ያንን አስባችሁ ይቅርታ አድርጉ ነው። ወህድጉ ያህድግ ለክሙ ወስራዩ ይሰሪ ለክሙ። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ብሏል ቅዱስ ዮሐንስ አፈወርቅ በቅዳሴ። ስንተው ይተውልናል፣ ይቅር ስንል ይቅር ይለናል። እና ጌታችን ኢየሱስ ክርስቶስ ለሁሉ ለድህነት፣ ለዝምታ፣ ለመከሰስ፣ በሐሰት ለመከሰስ ስም አጥፊ ሲነሳብን ከክርስቶስ በላይ ስሙን ያጠፉት ሰዎች ሰው አለ። ምንድን ነው ያሉት? ሰንበትን የሚሽር ሐሰተኛ ምስጋና ይግባውና የወንበዴዎች ወዳጅ ያልተባለ እስቲ እንደው ስም ቢወጣላችሁ የክርስቶስን ያህል ስም ወጥቶላችኋል? የሐሰት ስም እንዴት ሊወጣላችሁ ይችላል? አንድ የበረሃ አባት ስለ ትሕትና ሲናገር ሲጀመር ትሕትና ለሰው አያስፈልገውም ማለት። ምክንያቱም አቧራ ምን ትሕትና አለው እንዴ? አቧራ ምንድን ነው? ድሮም የእግር መረገጫ ነው። ከአቧራ እግዚአብሔርም ሰውን ከምን አበጀው ነው የሚለው? ከምድር አፈር አበጀው ነው። ስለዚህ ሰው አፈር ነው። አፈር ምኑን ዝቅ ያደርገዋል? ድሮም ዝቅ ያለ ነው። ትሕትና የሚስማማው ለክርስቶስ ነው። ልዑል እሱ ዝቅ ብሎ ስጋ ለብሷል። እና ትሕትና ራሱ እኮ እኛ እንደው ገሌ ትሑት ሲባል ራሱ ታምር ነው። ትሕትና ራሱ አያስፈልገንም። ለእኛ የሚያስፈልገን ልክን ማወቅ፣ አቅማችን ማወቅ ነው የሚያስፈልገን። ትሕትና ለባለቤቱ ለክርስቶስና እሱን መስለው አምሳለ ክርስቶስ ደረጃ ለደረሱት አበው ነው፣ ለእነሱ ነው የሚነገረው ትሕትና ራሱ። እና እስቲ እንደው እግዚአብሔር ያሳያችሁ። ለክርስቶስ ስም ከተወጣለት ለእኛ ለምን አይወጣልን? ለምን ሰዎች ሲያሙን እንዲሁ አገር አይብቀኝ እንላለን? ደጉ ይገርማችኋል እኮ ሰይጣን በእኛ የሚስቀውን ያህል በማን ይስቃል? አሁን ባለትዳሮች ከሚስቶቻችሁ ስትጣሉ፣ ከባሎቻችሁ ጋር ስትጨቃጨቁ እኔ እንዲሁ እግዚአብሔር አይስቅም እንጂ በእኛ ከሚስቀው በላይ በማን ሊስቅ ይችላል? እውነቴን እኮ ነግራችሁ እንዴ አንተ እንዲሁ ክርስቶስ ወደ ጠላቶቻችሁን ውደዱ ብሎ አንተ ወዳጅህን ብትጠላ ምንድነው የምትመልስለት ይላሉ። ምን ትመልሳለህ? ጠላትህን ውደድ ብሎ ወዳጅህን ብትጠላ ምንድነው የሚመልስልህ? አብረህ ለምትኖርህን ሚስት አብሮሽ የሚኖረውን ባል መውደድ ካልቻላችሁ ጠላታችሁን ውደዱ ላለ ክርስቶስ መልሳችን ምን ይሆናል? ምንም። እስቲ ክርስቶስን አስቡት ብሏል ቅዱስ ጳውሎስ። ከቃሉ ጋር ናችሁ? እስቲ እንደው ሌሊቱ ሙሉ ዝርግት ብላችሁ ስታድሩ፣ እውነቴን እኮ ውሃ ያመጣው ግንድ መስላችሁ እንደው ዝርግት ብላችሁ ስታድሩ እስቲ ክርስቶስን አስቡት። 3 ሰዓት እኮ የታሰረበት ሰዓት ምሽት 3 ሰዓት 6 ሰዓት እንደሆነ ከሐና ከቀያፋ ፊት ተከሶ የቀረበበት 10 ሰዓት ጀምሮ እያመላለሱ ሐናና ቀያፋ የገረፉበት ሰዓት የጌቶች ጌታ እሱ የተከሰሰበት ሰዓት። ሰው በዚያ ሌሊት እንዴት 30 ደቂቃ እንዲሁ ክርስቶስን ካረሳችሁ አለቃ የሌላችሁ ካልሆናችሁ በስተቀር እንዴት ተኝታችሁ ታድራላችሁ? ክርስቶስን እስኪ ያስቡት ብሎ ነው። ጌታን የሚያስብ ሰው ሁልጊዜ ርኅሩህ ይቅር ባይ ነው የሚሆነው። ገር ይሆናል። ቢያንስ ንጽህና በእግዚአብሔር ረዳትነት ይመጣል። ገርነት ግን ራሳችን የምናመጣው ነው። ቢያንስ ይውላችሁ ንጹህ ጻድቅ መሆን ቢያቅታችሁ ተንኮለኛ ግን አትሆኑ። ጠማማነት ያስኮንናል። እግዚአብሔርም እንዳይረዳን ነው የሚያደርገው። እንደው ከዚህ በኋላ የምነግራችሁ የሚያሰናክሉ ሰዎች ስናይ ምን ማድረግ እንዳለብን ልነግራችሁ ነው። በዚያው እስኪ የጸናውን አስቡ በሉ። አንደኛ ክርስቶስን እያሰብን ምን እንድንሰራ ነው? አቤት ምን እንድንሰራ ነው? እኔ
የሆኑ መነኩሴ ናቸው ፕሮቴስታንት ያስደረጉኝ ብትል ክርስቶስ ይቅር የሚል እንዳይመስል። ጳጳሱ እንዲህ ሲያደርጉ አየኋቸው እኔ ከዚያን ጊዜ ጀምሮ እንዲሁኝ የቀረው ብትልሳ እንዴ ጳጳሱ በራሳቸው ነፍስ ነው የሚጠየቁት። በአንተ ነፍስ ጭምር ቢጠየቁ ራሱ ለሳቸው ፍዳ ይጨመራል እንጂ ለአንተ ምሕረት አይጨመርልህም። ስለዚህ ምንድን ያለ ክርስቶስ እኔን አታይም ወይ ነው መልሱ። እኔን እያየህና ተከተለኝ ነው የሚለው። የምታየው ካጣ እኔ ነኝ ነው። እሱን ማየት ታሳዩናላችሁ ነው የሚለው። መቼስ የኢትዮጵያ ሰው ወግ ለመሰንጠቅ ታምረኛ እኮ ናቸው። እንዲሁ እናንተ ምስጢር ነው የማይገባችሁ እንጂ ወግ መሰንጠቅ ይገባችኋል። ሃይማኖት ብቻ ነው የማይገባ እንጂ ወግማ ይሰነጠው አቀባል። አሁን ለወሬ ማበጀት ቁጭ ብሎ እናንተ ካባችሁን ለብሳችሁ ኃጢአት እየሰራችሁ ጋርዳችሁን ክርስቶስን በየት እናየው የሚልም አይጠፋም። አሁን ብድግ ብሎ እኔ ጋርጀህ ነው ክርስቶስ ሲጀመር እንዲህ ግርግዳ መሰለ እንዲህ ሰው የሚጋርደው እሱ የጽድቅ ፀሐይ ነው፣ ተራራ የማይጋርደው። አይንህ ከጠራ ቤት ውስጥ ሆነ ታየዋለህ። አይናችንን ማጥራት ነው የሚፈልገው። ክርስቶስን እያየን እንሩጥ። ሁለት ሰዎች ሰው አይተው የወደቁ ታሪኮችና የመከራ መዘዝ ያመጡ ሰዎችን ብቻ ልንገራችሁ እና ሶስተኛ ያንድ የቤተ ክርስቲያን አባትን መሰናክል አልፈው ጥሩ የሆኑ ምዕመናንን ታሪክ ባጭሩ ልንገራችሁ። አንደኛው ዲዮቅልጥያኖስ ይባላል። ዲዮቅልጥያኖስ የሚባለው በዘመነ ሰማዕታት 40 ዓመት ቤተ ክርስቲያን በመከራ እንድትሰቃይ ያደረገ ንጉሥ ነው። ታውቁታላችሁ። እነ ቅዱስ ጊዮርጊስን ሲያሰቃይ ነበረ። ሌሎችንም ሰማዕታት እነ ቅዱስ ፋሲለደስ እነ ቅዱስ መርመናም እንዲሰቃዩ ያደረገ ከባድ ጨካኝ ንጉሥ ነው እሱ። ይሄ ሰው ይገርማችኋል ክርስቲያን ነበር። ክርስቲያን ሆኖ ሳለ ከፋርስ ንጉሥ ጋር ጦር ይገጥማል። ጦርነት ይገጥምና የዚያኛውን ሀገር ንጉሥ ልጅ ማርኮ በጦርነት ያመጣዋል። በጦርነት ማርኮ አምጥቶ ሲያመጣው በዘመኑ የነበረው ጳጳስ አባ አጋጌዮስ ይባላል። ለአባ አጋጌዮስ በምርኮ ያመጣሁት ልጅ ነውና ጠብቅልኝ ብሎ ይሰጠዋል። ማን? ዲዮቅልጥያኖስ ለማን? ለአባ አጋጌዮስ። የማንን ልጅ? የዚያኛውን የባላንጣውን ንጉሥ ልጅ። ይሄ ሰው አባ አጋጌዮስ ጋር ልጁ እንዳለ ሰው ይነግረዋል። ለዚያኛው ንጉሥ ሲነግረው መልእክተኛ ይልቅና ወርቅ እሰጥሃለሁ ልጅን ስጠኝ ይለዋል። አባ አጋጌዮስ ወርቅ ይቀበልና ያን ልጅ መልሶ ወደ ሀገሩ ይሰደዋል። ዲዮቅልጥያኖስ መጥቶ ሲጠይቀው ያ ልጅ የት አለ? ሙቷል። ሞቶ የት አደረከው? ቀበርኩት። አምኖ ተቀመጠ። መልሰው ጦርነት ሲገጥሙ ያን ልጅ ማርኮ አመጣው። ማርኮ አመጣና ቤት አስቀምጦ አባ አጋጌዮስን ያ ልጅ እንዴት ሆነ ነበር ያልከኝ? ሞቶ ቀብሬዋለሁ። በል እስቲ በመጽሐፍ ቅዱስ ባል ማለ ገብተ ቀድሳ ቁርበና አባ አጋጌዮስ ቅዳሴ ገባ። ይሄ ዲዮቅልጥያኖስ ምን ብሎ ነበረ? ይሄ ሰውዬ ወርቅ ተቀብሎ ልጁን በውሸት ሞቶ ቀብሬዋለሁ ብሏልና ዛሬ ስጋው ደግሞ ይሰነጥቀዋል ብሎ ነው ያሰበው። ሲወጣ አልተሰነጠቀም። ከዚህ በኋላ የክርስቲያን አምላክ ከዚያ ምንድን ነው ያደረገው? ወርቁን አስፈጨና አስደቅቆ አስበጥብጦ አጠጣው። በትኩሱ ሲያጠጣው ወርቁ ሰነጠቀው። አይ የክርስቶስም አምላክ ቢሆን ይሰነጥቀው ነበር። ወርቅ ግን ሰነጠቀ። ወርቅስ ማን ነው አለ? አምላክስ ማን ነው አለ? ወርቅ ነው አለ። ከዚያ በኋላ ክርስቲያኖችን እያረደ ቤተክርስቲያን እያቃጠለ ያን ያህል የ40 ዓመት መከራ ተቀበለች ቤተክርስቲያን። ሰዎች ከውሻ ጋር እየታገሉ ከውሻ ጋር እየበሉ ለተራቡ አንበሶች እየተጣሉ። ይሄን ሁሉ ችግር ያመጣው ምንድነው ሲባል ሰዎችን አይቶ መሰናከል፣ ክርስቶስን ማየት። በኋላ ግን ያንን አጋጌዮስን መልአክ ቀጣው። ስለዚህ ካህናት እናንተ ኃጢአት ሲሰራ የምታውቁት ካህን ሲቀድስ ልታዩት ትችላላችሁ። እግዚአብሔር ካልፈረደማ ብትሉ አይፈርድም። ለምን? እናንተ ለምንድን ነው ሌባ ሆናችሁ ዘማዊ ሆናችሁ ያልሰነጠቃችሁ? እናንተን የሚሰንጥቃችሁ እናንተን ካልሰነጠቀ ያኛውንም አይሰነጥቅም። ይታገሳል እስከ ጊዜው ድረስ። ሰኞ ያልፈረደ እግዚአብሔር ግን ማክሰኞ አይፈርድም ማለት አይደለም። እንዲህ ያለ እንደ አጋጌዮስ ያለ ሌባ ሲገጥመን
ምን ያለውን አስቡ ነው ያልኳችሁ። ምን ያለውን አስቡ ነው የጸናውን። ብር እየተቀበለ ሰው የሚሸጥ ጳጳስ ሊገጥመን ይችላል። በሰው ደም ብር የሚያከማች ጳጳስ ሊመጣብን ይችላል ወደፊት። እንዲህ ያለውን ስታዩ የጸናውን አስቡ። የጸናውን አስቡ በሉ። አዎ ይሄ ነው። ዲዮቅልጥያኖስ እሱንም ጎዳ፣ ቤተክርስቲያንን በእርግጥ አተረፈች በሰማዕታት። ሁለተኛው ማርቲን ሉተር ነው። ታውቁታላችሁ አይደል? ማርቲን ሉተር 1531 ላይ የዛን ጊዜ ይሄን ሁሉ በአውሮፓውያን አቆጣጠር 1531 ላይ በእኛ 15 ስንት ነው የሚሆነው? 23 ነው 23 ላይ ማለት ነው። ይሄን ሁሉ የመታደስ አብዮት የሚባል አስነስቶ ያን ሁሉ መከራ ያመጣው ዛሬ እንግዲህ በመላው ዓለም ላይ ወደ 800 ሚሊዮን የፕሮቴስታንት እምነት ተከታዮች አሉ። ይሄን ያህል የተለያየ ለዚያው ወደ 40 ሺህ ወይም 43 ሺህ የተለያየ ቅርንጫፍ የተለያየ አመለካከት እንዲኖራቸው እሱ የመጀመሪያው ሉተራን ቤተክርስቲያን አቋቁሞ አሁን ግን እየተከፋፈለ ይሄን ያህል ክፍልፋይ እንዲመጣ ያደረገው ለምንድን ነው ሲባል እርሱ በአንድ የካቶሊክ የቤተክርስቲያን መሪ መናደዱ ነው። መናደዱን ተጠቅሞ ግን እሱ ግን ዶክተር ሊዮን 10ኛ ይባላል። ሊዮን 10ኛ የሚባለው የካቶሊክ ፖፕ ነበረ በጊዜው። እሱ ባወጣው አዋጅ የካቶሊክ ቤተክርስቲያን ያስተዳደር ውድቀት ምክንያት ያንን ትኬት እየቆረጠች ይሄን የገዛ መንግስተ ሰማያት ይገባል እያለች የቤተክርስቲያን ማሳደሻ የካቴድራል ማሳደሻ በመሸጧ ምክንያት እሱ ማስተት ነው። አንድ ሰው ነው የተሳሳተ። ሊዮን ተሳሳተ አይደል? ሊዮን በመሳሳቱ ምክንያት ተናደደና እንዲያውም የቤተ ክርስቲያን አባቶች የሚባል ነገር አያስፈልግም፣ ኤፍሬም፣ ቄርሎስ፣ ዮሐንስ አፈወርቅ የሚባል የለም፣ መጽሐፍ ቅዱስ ሊበራል ነው፣ ማንም ሰው አንብቦ ሊረዳው ይችላል፣ ማንም ሰው አንብቦ መረዳት ይችላል። እንዴ ለኔም ለራሱ ይገባኛል፣ ለእንትናም ለራሱ ይገባታል፣ ለገሌም ለራሱ ይገባዋል ብሎ የቤተ ክርስቲያን አባቶችን ሰንሰለት ቆረጠው። ያለ አባት የተገኘ ልጅ የለም። ቅዱስ ጳውሎስም ዕብራውያን 13 ቁጥር 7 ላይ ተዘከሩ ማኳንንቲክሙ ዘነገሩክሙ ቃል እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ እንዘ ትርእዩ ሰናየ ግዕዞሙ ተመሰልዎሙ፣ በጎ ስነ ምግባራችሁን እያያችሁ ምሰሏቸው ብሎናል። ስለዚህ የቤተ ክርስቲያን አባቶችን እንዳይታሰቡ ያደረገው አንድ ሰው በመጥራቱ ምክንያት ነው። ይሄ ሁሉ ውጥንቅጥ ያመጣው ይሄ ሰውዬ ነው። ተገለጠልኝ ብሎ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ቅዱስ ጳውሎስ ቤተክርስቲያንን ሲገልጣት ምን ብሎ ይገልጣታል ይመስላችኋል? አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው፣ የሕያው የእግዚአብሔር ቤት የእውነትና የጽድቅ መሰረት ይላታል። ማን? ቤተክርስቲያን። ስለ እውነት ተጠያቂዋ ማን ናት? በሉ እንጂ ቤተክርስቲያን ናት። የእውነት መሰረት የሕያው እግዚአብሔር ቤት ነው። ስለ መጽሐፍ ቅዱሳዊ አተረጓጎምና እውነት ተጠያቂዋና ባለቤቷ ማን ናት? በሉ እንጂ ቤተክርስቲያን ናት አለ። ማን ነው እንደዚህ ያለው? ቅዱስ ጳውሎስ። የእውነት ግድግዳ፣ የእውነት መሰረት የሕያው እግዚአብሔር ቤት ናት አለ። እውነት በቤተክርስቲያን እጅ ነው ያለ። እውነት እንደ ቤተክርስቲያን ነው። መጽሐፍ ቅዱስ እንደ ቤተክርስቲያን ነው። ስለዚህ ሮም ውስጥ ያለች አንድ ቤተክርስቲያን በመሳሳቷ ቤተክርስቲያን የቤተክርስቲያኒቱን አውቶሪቲ የሚባለውን ቤተክርስቲያን መጽሐፍ ቅዱስን የመተርጎም የማተት የመቁጠር ቀኖና የመስጠት የመስፈር የመለካት ስልጣን ነበራት። ያን የሰጣት ማን ነው? ጌታ ነው የሰጣት። ለምን? አካሉ ስለሆነች። ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደነገረን ቤተክርስቲያን የክርስቶስ አካል ናት። ከአካል በላይ ለራስ ቅርብ የለም። ከቤተ ክርስቲያን ውጭ ለክርስቶስ ቅርብ ሊሆን የሚችል የለም። ስለዚህ እውነት እንደ ቤተ ክርስቲያን ነው፣ እንደ ግለሰብ አይደለችም፣ እንደ ጉባኤ ነው። እንደዚያች ቅድስት ጉባኤ ናት። እኔ ድማ ማህበረነ ዘከመ ያለምዱ ካልአን፣ ሌሎች እንዳስለመዱ ጉባኤ መፍታትን አንውደድ፣ ማህበራችንን አንፍታ ብሏል ቅዱስ ጳውሎስ ዕብራውያን ምዕራፍ 10 ቁጥር 25 ላይ። ይሄ ሰውዬ ሁሉ ያመጣው በሊዮን ስህተት ነው፣ በአንድ ሰው ስህተት ነው። ይሄ ሰው አሁን ካቶሊክና ኦርቶዶክስ ትክክል የካቶሊክና የክርስቶስ የኦርቶዶክስ ልዩነት አይደለም እያወራው ያለው። እሺ
ካቶሊክ እንዲህ ናት፣ ኦርቶዶክስ እንዲያ ናት አይደለም እያልኩ ያለሁት። እየተናገርኩ ያለሁት በአንድ ሰው እልክ የገባ ሰው ምን ያህል ቤተክርስቲያን ዋጋ እያስከፈላት እንደሆነ፣ ትውልድ ዋጋ እያስከፈለ እንደሆነ ሉተር ተገልጦለት አይደለም፣ እልክ ይዞት ነው። አንደኛ በሊዮን ስለተቆጣ ነው። ሶስተኛ የስጋ ፍላጎትን መሸፈን ስላቃተው ነው። ማርጋሬት የምትባል መነኩሲት ወደደ። ስለዚህ በእሷ ፍቅር ሲፈታ መነኩሴ የሆነ እንዴት ሴት ትወዳለህ የሚለውን ሐሜት ማለፍ ሲያቅተው ክርስቶስ ነፃ አውጥቶኛል አለና ኃጢአትን ሊቃውንት አባቶቻችን እስመ ሰብእ ለእከዩ ሃይማኖተ ያለብሳ፣ ሰው ክፋቱን ሃይማኖት ያለብሳታል ይላል። ክፋቱን ሃይማኖት ስለሚያለብሳት የግሉን አቅም ማጣት እንዲያውም ምንኩስና ኃጢአት ነው በሚል በመገለጥ ምክንያት አመጣው። የራሱን የኃጢአት መብት ዶክትሪን አድርጎ አመጣው። ወንበዴ ሄዶ ከመጽሐፍ ቅዱስ ነው የሚጠቀው። ጽድቁን በመጽሐፍ ቅዱስ ማመካኘት በጥቅስ ማስደገፍ የሚፈልግ ሰው በጣም ብዙ ነው። የዚህ ሁሉ ችግር ይህንን አመጣ። ቃል ኪዳኑን ማፍረሱ፣ ምንኩስናን ማፍረሱ፣ ከገባው ቃል ኪዳን መውጣቱ፣ ብዙ ሴት መነኮሳያትን ከዚህ የአውግስጢኖስ ገዳም ከሚባለው አፍልሶ ማውጣቱ እንደሚያስጠይቀው ስለሚያው ከዚያ የህሊና ጥያቄ ነፃ ለመውጣት ሲፈልግ እንዲያውም ማንኛውንም ኃጢአት ብሰራ ተጠያቂው ክርስቶስ ነው ማለት ጀመረ። ልንገራችሁ፣ ማንኛውንም ኃጢአት ብንሰራ ተጠያቂው ክርስቶስ አይደለም፣ ራሳችን። እስመ አንተ ትፈድዮ ለኩሉ በከመ ምግባሩ፣ አንተ ለሁሉ እንደ ስራው ትከፍለዋለህ ብሏል መዝሙር 64 ላይ። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይም ነግሮናል። ለሁሉ እንደ ስራው ልከፍል እመጣለሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ወደ ቀኝም ዙሮ ወደ ግራም ዙሮ የሚጠይቀው ስራ ነው። እንደ ስራው ለሁሉ ይፈርዳል። እንዴ ሮሜ ላይ ቅዱስ ጳውሎስ ነግሮናል። አንተ ሰው የታምሩን ከመሳይሉ ለእግዚአብሔር ኪያከ ያግርሃ በንስሐ፣ የእግዚአብሔር ቸርነት አንተን ወደ ንስሐ እንዲመራ አታውቅም? ምን በእግዚአብሔር ቸርነት እያመካኘ ኃጢአት ልትሰራ ተወዳለህ ወይ? ንስሐ ባለመግባት መጠን ፍዳን ለራስህ ታከማቻለህ ብሎ ተናግሮ ለምንሰራው ኃጢአት ሁሉ የምንጠይቀው እኛ ነን። ለምንሰራው ኃጢአት ሁሉ ይቅርታ ሊሰጠን የሚችል ሊቀ ካህናት መሆኑ እውነት ነው። ክርስቶስ ደሙ ይቅርታ እንደሚሰጠን እስከ ዓለም ፍጻሜ እንደሚታረቀን እውነት ነው። ነገር ግን በዚያ መንገድ ባለመሄዳችን መጠን ግን ያ ደም ራሱ የሚፈርድ ነው። የጌታን እንጀራ እንደበላ አላወቅምና እስመ ደይኖ መቅሰፍቶ በላ ለርሱ፣ ለራሱ ፍዳውን መቅሰፍቱን በላ እንዲህ ያለ ሰው ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ሲናገር የጌታን እንጀራ እንደበላ አላወቀምና ብሏል። እንዲህ ያለ ሰው ክርስቶስ መልሶ አይሰቀልለትም ብሎና ዕብራውያን 6 ላይ ምድርን ለመሰቴት ዝናመ ወለማ አብቆለ ሶከዋ ሚከላ፣ ምድር ዝናብ ጠጥታ እሾህና ሜከላም ብታበቅል ቅርብት ዳን ላንድዶ ወደ ሀሪታ ለመርገም፣ መሬት ውሃ ጠጥታ ዘር ተዘርቶባት እሾህ ብታበቅል በእሳት ለመቃጠል የቀረበች ናት። ቃለ እግዚአብሔር ሰምተህ ምግባር ልትሰራ ሲገባ የኃጢአት አሜከላም ብታበቅል ክርስቶስ ይመረኛል ማለት አትችልም፣ ክርስቶስ ለአንተ መልሶ አይሰቀልም ይላል ዕብራውያን 6 ላይ ሲናገር ቅዱስ ጳውሎስ ቁጥር 14 ጀምሮ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኛ እንድንሆን አይደለም ምሳሌ የሆነን በጎ እንድንሆን ነው አርአያ የምንሆን። እኔን ምሰሉኝ፣ እኔ በልቤ የዋህና ትሑት ነኝ፣ እኔን ምሰሉ ያለ ለበጎነት ነው እንጂ ክፋት ለመስራታችን ክርስቶስ ጠበቃ ልናደርገው አንችልም። ክፋት ሰርተን ስንመለስ ይቅር ሊለን ግን ይችላል። ለዚህ እንመካበታለን። ኃጢአት እየሰሩ ለመኖር ግን ምክንያት አይሆንም። ቃል ኪዳንን ለማፍረስ ግን አይሆንም። ጌታም ብሏል ወደ ኋላ አትመለሱ ተዘከርዋ ለብእሲተ ሎጥ፣ የሎጥን ሚስት አስታውሷት ብሎናል ሉቃስ 14 እና ይሄው ሰውዬ የሁሉ ችግር ያመጣብን በአንድ ቤተ ክርስቲያን ማኩረፉ ነው። ብዙ ሰዎች ከኛ ቤተ ክርስቲያን ወጥተው ቸርች የሚመሰርቱት ምን የሚሉት እውነት እንዳይመስላችሁ ተገልጦላቸው አይደለም፣ አኩርፈው ነው። ወይ አንድ ቄስ አብሽቋቸው ነው፣ ወይ አንድ መነኩሴ አብሽቆታል፣ ወይ አንድ ጳጳስ አብሽቆታል፣ ወይም አንድ ሰው መዝሙር ከልክሎታል፣ ወይ አንድ ሰው አሰብክም ብሎታል። የኩርፊያ መወጫ ነው የሚያደርጉት። ስለዚህ ጌታዬ ከቤተ ክርስቲያን ውስጥ ችግር ገጠመኝ፣ አንድ ጳጳስ እንዲያደርጉ የአንድ መነኩሴ ለምን መላው ጳጳስ አይበድሉም? ይሄ ማስረጃ ሊሆን አይችልም። የጸናውን ምን በሉ ነው የጸናውን ክርስቶስን እያየህሩት ፓትርያርኩ ሌባ ሆኑ ምን ሆኑ ማለት መልስ አይደለም። ክርስቶስን ማየት ይቻላል። የኛ ፓትርያርክ ሌባ አይደለም። እሺ የእውነቴን
እውነቴን ነው። በአባትነታቸው አናፍርባቸው። የሚያስመኩን አባት ናቸው እንጂ እንደው ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ የጸናውን ያሰቡ 5 ሴቶችን ልንገራችሁ። አንደኛ ገሊት አይደለም፣ 5 ሴቶች በአንድ ላይ ናቸው። 5 ሴት ሲተረክ ልናድር ነው እንዴ እንዳትሉ ማለት ነው። ብትሉኝም አልተርክም። መሪያቸው ጤቀላ ትባላለች እና ሌሎች 4 ሴቶች ናቸው። ታሪካቸውን የምታገኙት የጥር 30 ስንክሳር ላይ ታገኙታላችሁ። እነዚህ ሴቶች አባታቸው ወይም መምህረ ንስሐቸው ካህኑ ቀሲስ ፎላ ይባላል እና በዘመኑ የነበረው ሰው ይሄ ሰውዬ ሌባ ቄስ ነው። ቀሲስ ፎላ በአመፅ ገንዘብ የሚሰበስብ ሰው ነው። በአመፅ ገንዘብ ሰብስቦ አከማችቶ ለንጉሱ ደረሰው። ሂዱና ውረሱበት ሌባ ቄስ ብሎ አስወረሰበት። ቄስ ቤተክርስቲያንን ትቶ ገንዘብ መሰብሰብ ከፈለክ መወረሱ አይቀርም። የእውነቴን እኮ ነው የምነግራቸው። ቅዱስ ጴጥሮስ አንድ ቀን እርሙን እኮ አሳ ሊያጠምድዶ ባዶውን ነው ዙሮ ሲነጋ እና እንደው የኔታ ሊቀ ሊቃውንት ዕዝራ ምን ይላሉ መሰላችሁ? እንደው ቅዱስ ጴጥሮስ ጌታ ሲመጣ ማልዳ ምንድነው ያለው ለጌታ? ስንለፋ አድረን አንድም አሳ ምን አላልንም አላገኘንም እና ቄስ ሲነግድ ድሮም አያምርበትም ይላሉ የኔታ ሲተረጉሙት። ድሮም ቄስ ቢነግድ አያምርበትምና ጴጥሮስ ምን ብሎ መጣ? ባዶ መረቡን መጣ። የቄስ ንግዱ ማን ነበረ? ክርስቶስ ነበር። አዎ እግዚአብሔር ክርስቶስን ሲያገኝ ግን ምን መጣለት? አሳ አገኘ ነው። ቄስ ክርስቶስን ይነግዳል እንጂ አሳ አይነግድም አሉ። ገንዘብ ከሰበሰበ የክርስቲያን ሰው ገንዘብ ዓላማ ሆኖ ካገለገለ ይከስራል፣ ይወረሳል። ሲወረስበት እነዚህን ሴቶች መጣና እነዚህን ደናግል እሱ ነው ያስተማራቸው ቀሲስ ፎላ። እነዚህን ደናግል ሴቶች መጣና የንጉሱ ቢትወደድ መጥቶ ሃይማኖታችሁን ካዱ አላቸው። እኛ አንክድም አሉ። ሄደና ቀሲስ ፎላን ገንዘብህን እንድመልስልህ ከፈለክ እነዚህን ሴቶች ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብለህ ስበካቸዋል። ሄደና ሃይማኖታችሁን ካዱ አላቸው። ገንዘቡ እንዲመለስለት ለብር ብለው መልእክት ከሌላ ከነማን እንደሚቀበሉት አይታወቅም። የሚመጡ ቄሶች ዛሬም አሉን። እግዚአብሔር የተመሰገነ መተው ገንዘብ ውሻ በበላበት ምን ይላል የሚል የኢትዮጵያ ሰው ይጮሃል። የበልተው ተቀብለው በእውነቱ እንዲህ ነው እንዲያ ነው የሚሉ ቃሉን ላለማለት እንዲህ ነው እንዲያ ነው እያሉ እንደ ሜሞሪ እየተጫኑ የሚጮሁ እየመጡ የሚጮሁ ሞልተውናል። ዛሬ ከላይ እስከታች ነው ያልኩት። ምን አላልኩም። አሉን ሰዎች ሞልተውናል። እንዲህ ያሉ ሰዎች አሉ። ምን አሉ እንዴ? ስታስተምረን የነበርክ እንዲህ አልክ እንዴ? በልቶ እኛስ ክርስቶስን እንከተላለን። መጨረሻ ላይ ሄደ፣ ታዘበው ንጉሱ። በል ክርስቶስን ካድና ደም ጠጣ፣ ለጣዖት የተሰዋውን በግ ጠጣ፣ ያደረ የበከተ ምግብ ብላለው። የጣዖቱን መስዋዕት በላ። መጨረሻ ላይ እነዚህን አስተምረህ ጥሩ ክርስቲያን ያደረካቸውን ሴቶች በሰይፍ ግደላቸውና ገንዘብን እመልስልሃለሁ። ሊገላቸው ሰይፍ ይዞ ሄደ። አንተ ነፍሰ ገዳይ የክርስቶስን ስጋ ለኛ ባቆረርክበት እጅህ፣ የክርስቶስን ደም ለኛ ባቆረርክበት እጅህ የኛን ደም ልታፈስ መጣህነ? ለአንተ ይብላኝ እንጂ እኛስ ክርስቶስን እንከተላለን ብለው አንገታቸውን ተቆርጠው ሰማዕት ሆኑ። አክሊል ተቀበሉበት። ተቀብለው ሲጨርሱ ምን ቢሆን ጥሩ ነው መሰላችሁ? ንጉሱ አንተ ለልጆች ያልሆንክ ለማንም አትሆንም ብሎ እሱንም ገደለ። ምን አጣ መሰላችሁ? ገንዘቡንም ሃይማኖቱንም ክብሩንም አጣ። እነዚያ ሴቶች ግን የጸናውን ማንን አሰቡ? ያስተማራቸው፣ የመከራቸው፣ ወንጌል የነገራቸው፣ ያቆረባቸው ቄስ ደማቸውን ሊያፈስ ሲመጣ ክርስቶስን አስበው አክሊል ተቀበሉ። የጸናውን አስቡ። በስብሐት ለእግዚአብሔር። ይቆያል።